አረቄና ጠላ ቢራና ውስኪ ትጨልጣለ ከቅቤና ከጮማ ትሸሻለ አእምሮ ሲጨልም የሰይጣን መስዋዕት የሆነውን ዘፈን ትደግፋለ ስለ ኢየሱስ የሚያወራውን መዝሙር ታወግዛለ አክራሪ ሃይማኖተኛ ስትሆንና አእምሮ ሲጨልም የአስማትና የድግምት መጽሐፍ አሳተመ የእግዚአብሔር ጥበብ ነው ብለ ታነባለ እንደ 67ኛ መጽሐፍ በዚህ አይነት ጨለማ ውስጥ ያሉ ሰዎችን ክርስቶስ በፉጨት ይጠራል አሁን እሱ በስራ ላይ ነው ብዙዎች በኢትዮጵያ ውስጥ በዚህ አመት ወደ መዳን መንገድ ይመጣሉ የያስኩት እውነት አንገት የሚያስደፋ አይደለም እናንተ ያወቃችሁት በእኛ በኩል ነው በማለት ይወነጅሉናል እሺ ጥሩ ነው እውነት ከኛ ቀደም ኢየሱስን ካወቅ በ30 ቀን ውስጥ አንድ ቀን ለምን አታነግሰው እሱ አይደለም እንደ መስከረም 1 ነው የፈጠረው እሱ አይደለም እንደ መስከረም 2 ነው የፈጠረው እሱ አይደለም እንደ 3 ነው የፈጠረው 4 ነው የፈጠረው እሱ አይደለም ወይ 5 ነው የፈጠረው 6 ነው የፈጠረው እሱ አይደለም ወይ 7 ነው የፈጠረው እግዚአብሔር ቀኖችን ሲሰራ ገብርኤል አልነበረም ሚካኤል አልነበረም ቅዱሳን አልነበሩም ማንንም የለም ኢየሱስ ብቻ ነው የነበረው አው እናውቃለን እሱ ከማንንም ጋር አይወዳደርም ካላችሁ ለምን ቦታው ጠባብ ሆነ ለምን እሱ ዳር ወጣ መሃሉስ ለማን መሃሉ የማን ያዕቆብ በሎዛ በረሃ ላይ ተኝቶ በነበረበት ሌሊት ከሰማይ እስከ ምድር መሰላል ተተክሎበት ነበር መላእክቶች ይወርዱበትና ይወጡበት ነበር ይሄ መሰላል ኢየሱስ ነው ይሄ መሰላል ባይኖር ገብርኤል ቤት ይወርዳል ኢየሱስ ለሚካኤልም መንገድ ነው ኢየሱስ ለገብርኤልም መንገድ ነው ትእዛዝ የሚቀበሉት ከሱ ነው